እና ለዘላለሙ አሜን። በሉ ብሉ፣ መልካም ማዕድ። እናም ያ የማይቀረው የመከራ ጊዜ መጣ። ለክርስትና ባለው ጥላቻ ብቻ አንገታቸውን እየተቀሉ የተሰዉት እንደዚያ መከራ የተቀበሉት በሺህ የሚቆጠሩ ክርስቲያኖች አረሳቸው። የእርሱ እርዳታ ባይታከል ኖሮ ያ የመከራ ጊዜ ባላለፈ ነበር። እንደ እውነቱ ከሆነ የአምላኬና የጌታዬ የኢየሱስ ክርስቶስ ሥራ ነው። የሰማዩን ገጽ በብርሃን ሞልቶ በዛ ምሽት መስቀሉ ተገልጾልኝ ያን ጊዜ ነው የተቀየርኩት። እናም በፍጹም ልቤ በኢየሱስ የታመንኩት የዚያን ጊዜ ነው ይህ የመከራ ዘመን እንዲቆም የወሰንኩት። ታሪኩን በተመለከተ ሶፊያ በመጀመሪያ ዲዮቅልጥያኖስ ለክርስቲያኖች ጥሩ አመለካከት ነበረው። በጣም ያምናቸው ነበር። እንዲያውም በመንግስቱ ውስጥ ከፍተኛ ስልጣን እርከን ላይ የሾማቸው ነበሩ። ባለቤቱ ጵርስካና ሴት ልጁ ቫሌሪያ ክርስቲያኖች ነበሩ ይባላል። ኃጢአታችንን ይቅር ይለን ዘንድ ራሱን ለመስቀል አሳልፎ በሰጠን በኢየሱስ ክርስቶስ አማንያን ላይ ዲዮቅልጥያኖስ ተነሳባቸው። ይህም ነገር የተፈጠረው በእያንዳንዱ ጉዳይ ዙሪያ አማልክትን ጣዖታትን ለማማከር ከሹማምንቶችና ከጦር አዛዦች እንዲሁም ከተወሰኑ ክርስቲያኖች ጋር ሆኖ ወደ ቤተ ጣዖት በሄደ ጊዜ ነበር። የጣዖቱ ሊቀ ካህን አማልክቶቻችን ጠላቶቻችን ባሉበት አያናግሩህም አለው። በእርግጥ ጠላቶቻችን ማለቱ ክርስቲያኖችን ነበር። በዚህ ንግግር ብቻ ዲዮቅልጥያኖስ በክርስቲያኖች ላይ ጥላቻ አደረበት። ወዲያውኑ ለአማልክቱ መሥዋዕት የማይገብሩትን ሁሉ አንገታቸውን እንዲቀላና እንዲሰቃዩ አዘዘ። እመቤት ኢየሉጣን እንዴት ናፈኳት! ከእርሷ ጋር አብሬ መሥዋዕትን እፈልግ ነበር። ጌታ በሕይወት ያቆየሽ የሰማዕቱን ሕፃን የቂርቆስንና የእናቱን የቅድስት ኢየሉጣን ጡም የሕይወት ታሪክ ለመላው ቤተ ክርስቲያን ታስታውቂ ዘንድ ነው። ያን ሁሉ መንገድ ተጉዤ የመጣሁት መልካም ፈቃድ ሆኖ ግርማዊነቱን ለመጠየቅ ነው። በዚያ በመከራ ጊዜ በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ የሆነውንና የደረሰባቸውን ሁሉ በትክክል ትነግሪኝ ዘንድ እፈልጋለሁ። እመቤት ኢየሉጣ በሰማዕትነት ባልፍ እነዚህ ጣዖት አምላኪዎች ልጄን ይወስዱብኛል ብላ ሰግታ ነበር እና ሀብትና ንብረቷን ሁሉ ጥላ እኔና ክርስቲና የተባለች አገልጋዩን ይዛ ወደ ስኮሊያ ተሰደደች። ነገር ግን የግዛቲቱ ገዢ ከኢኒንም አገር ገዢ የበለጠ ጨካኝ ነበር። መልሰን ወደ ጠርሴስ ኮበለልን። ወደ ጠርሴስ መምጣታችን ስህተት ነበር። እኔ እንጃ፣ የሰዎቹ አመለካከት ስጋት አሳድሮብኛል። ወደ መጣንበት እንመለስና የተሻለ ሌላ ቦታ እናፈላልግ። ማምለጫ መንገድ ያለንም አይመስለኝም። ለእመቤቴ እስኪመሽ ድረስ መደበቅ እንዳለብን ልንገራ። ከዚያም ይህን ከተማ በምሽት ለቀን እንሄዳለን። ከጠርሴስ ነው የመጣችሁት? ኧረ አይደለም፣ እንግዶች ነን። አሁን ከአንድ ሰዓት በፊት ነው ወደዚህ የደረስነው። ምንድን ነው ወደ ከተማችን ያመጣችሁ? በኢቆንያና በቪዮሎኪያ ለልጄ ደህንነት ጥሩ ስላልነበር በዚህ ለመቆየት መጣን። እርዳን እባክህ ጌታ ሆይ ተራዳን። ሕግ ተላልፈሽ ወንጀል ፈጽመሽ ነው ወደዚህ የምትሸሽው? ክርስትናን እንደ ወንጀል ቆጥራችሁት ከሆነ እያደረግኩት ባለሁት ነገር ኮራለሁ። በንጉሠ ነገሥቱ አዋጅ መሠረት በአሁኑ ጊዜ የክርስትና ሃይማኖት ታላቅ ወንጀል እንደሆነ አታውቂም? እኔ ክርስቲያን ነኝ። እንዲህ በሐሰት ይወነጀሉ ዘንድ ክርስቲያኖች ያጠፉት ምንድን ነው? ፍቅር፣ ታማኝነት፣ ይቅርባይነትና ሌሎችን ከማገልገል ውጭ ሌላ አናውቅም። ይህ ደግሞ የኢየሱስ ትምህርት ነው። አነጋገርሽ የማን አለብኝነት ነው። አብደሻል ልበል? የማምንበትን ነው የተናገርኩት። እንደዚያ ነው ነገሩ? አዎ። በጣም ወጣትና የነግቡ እናት እንደሆንሽ ያለው እንክብካቤሽንም የሚሻ ንቁ ልጅም አለሽ። ይህን ክርስትና የምትዩን እምነት ወዲያ ጥለሽ በጁፒተር ብታመልኪ በነጻ አሰናብትሻለሁ። የማውቀውም የማመልከውም አምላክ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። ስለሚጠብቅሽ መከራና ስቃይ የምታውቂው ነገር የለም? የእግዚአብሔር ፍቃድ ይሁን። ከእርሷ ጋር መጨቃጨቁ ዋጋ የለው። አንቺና ልጅሽ ትድኑ ዘንድ የተሰጠሽን መልካም አጋጣሚ አልቀበልም እያልሽ ነው። አመሰግናለሁ። ነገር ግን ይህ መስዋዕት ለመሆን መልካም አጋጣሚ ነው። ለዚህ እብደቷና እምቢተኝነቷ ዋጋዋን ታገኝ ዘንድ ወደ ገዢው አሌክሳንድሮስ ቤተ መንግሥት ውሰዳት። ያረግነው ነገር ሁሉ ስህተት እንደነበር አይታይሽም? እኔ እንጃ፣ ሰውነቴ ከዳኝ። ይህ ማለት
ኢየሱስ ክርስቶስን ካድነው ማለት ይሆን? ማንም አልጠየቀንም። ምናልባት እግዚአብሔር ለሌላ ዓላማ ስላትርፎን ይሆናል። እግዚአብሔር ሆይ ፍቃድህ ይሁን። ጌታ ሆይ ፍቃድህን አሳየን።